የሰው ልጅ እንግዲህ ራሱን ባለማስገኘቱ ምክንያት ራሱን ባለመፍጠሩ ምክንያት የት እንደነበረ ከየት እንደመጣ ባለማወቁ ምክንያት የሆነ ትርክትን ይፈልጋል። የሆነ ትርክትን ለዚህ የህሊናው ጥያቄ እረፍት የሚሰጠውን ትረካ ይፈልጋል ማለት ነው። ትረካ ይፈልጋል። ይሄንን ትረካ ከያዙልን በዋናነት ከያዙልን የሰው ልጅን ህሊና ከማረጋጋት አንፃር ከፍተኛ አስተዋጽኦ ያላቸው ደግሞ ሃይማኖቶች ናቸው። የሃይማኖት ተቋሞች ወይም ደግሞ ሃይማኖቶች የተለያዩ ሃይማኖቶች ስላሉ በዘመናችን ማለት ነው። ከዛ መካከል ደግሞ በተለየ መልኩ ደግሞ ክርስትና የተለየ ነው። የክርስትና ትርክት የክርስትና ትረካ በጣም ከፍተኛውን ቦታ ይይዛል። ለምሳሌ ምንም በክርስትና የማያምን ሰው በክርስትና ትርክት የመሳብ ከፍተኛ እድል አለው። ለምሳሌ ምንድነው ይሄን ያልኩበት ምክንያት መጽሐፍ ቅዱስን ብንመለከት የሰው ልጅ አመጣጡን ያስረዳል፣ ስም ይገልጻል፣ ስለመጀመሪያው ሰው ፍጥረቱን ይገልጻል፣ በምን ቀን እንደተፈጠረ፣ ለምን እንደተፈጠረ፣ በምን ምሳሌ እንደተፈጠረ፣ እንደወደቀ እንደገና እንደሚነሳ ብዙ ነገሮችን በተለይ በአዲስ ኪዳኑ እንኳን ባይስማማ በብሉይ ኪዳኑ የበለጠውኑ ምንም እምነት የሌለው ሰው ራሱ የመስማማትና በዚህ ትርክት ላይ እረፍት የማግኘት ኃይል የሚፈጥር የክርስትና ትርክት ነው ማለት ነው። በጣም ከፍተኛ ቦታ ይይዛል ማለት ነው። እንግዲህ በክርስትና ውስጥ ግን ክርስትና ስንመለከት የዚህን ዓለም ጥበብ የዚህን ዓለም ስርዓት ክርስትና ይቃወማል። ባይቃወም እንኳን እረብ አይሰጥም። ክርስትና ይሄ ነገር ወይም ደግሞ ሽልማት አይሰጠውም። ለዚህ ዓለም ስርዓት ለዚህ ዓለም ጥበብ ለእያንዳንዱ ነገር ሽልማት አይሰጠውም። ክርስትና የበለጠውኑ ወደ መቃወም ያዘነብላል ማለት ነው። ስለዚህ የዚህ ዓለምን ነገር ክርስትና ብዙ ጊዜ አይወድም። ያም የሆነበት ምክንያት ምንድነው? የሰው ልጅ በክርስትና ትረካ ውስጥ የሰው ልጅ ውድቀት አግኝቶታል። የሰው ልጅ ውድቀትን አግኝቷል። ስለወደቀ ከወደቀበት የሚያነሳውን ነገር ዓላማ ማድረግ አለበት ብሎ ያስባል። የመጀመሪያው ከወደቀበት መነሳት አለበት። እንኳን ይሄ የፈጠረው ዓለም የሰው ልጅ ሰራሹ ዓለም የበረከት እንዲሆንለት መጀመሪያ የፈጠረውን አካል ማግኘት አለበት። ከዛ ደግሞ ከፈጠረው አካል ደግሞ ከውድቀቱ መነሳት አለበት። ከውድቀቱ ተነስቶ ዓላማውንና ከየት እንደመጣ ወዴት እንደሚሄድ ማወቅ መቻል አለበት ብላ ክርስትና መጀመሪያ ይሄን ታስገነዝባለች። ይሄ ብቻ አይደለም። ክርስትና ዝንባሌ ብቻ ሳይሆን የክርስትና መስራቻችን ኢየሱስ ክርስቶስ ምን ይላል? ይሄንን ይናገራል። መጀመሪያ ይሄንን ነገር ተውት። መጀመሪያ ጽድቅንና እውነትን እሹ፣ መጀመሪያ ጽድቁንና እውነቱን እሹ ብሎ አስምሮበታል ማለት ነው። መጀመሪያ ጽድቅንና እውነትን እሹ ማለት በሌላ አባባል እግዚአብሔር ደስ የሚያሰኘውን ነገር እግዚአብሔር በሰው ልጅ ደስ ወደሚሰኝበት ነገር ኑ ነው። ምንም ሌላ ነገር የለውም ባጭሩ ማለት ነው። ጽድቅንና እውነትን እንድናውቅ ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር ማግኘት እግዚአብሔር ማየት ያስፈልገናል ማለት ነው። የዚህ ዓለም ስርዓት የሰው ልጅ ወዳቂ እንደመሆኑ ውድቀቱን ሲሸሽ ወይም ደግሞ እረፍቱን ሲፈልግ የፈጠረው ዓለም ነው። ይሄ ዓለም በተለይ ሰው የሰራው ዓለም ማለት ነው። ከፍጥረት ውጭ የሆነው ሰው የሰራው ዓለም ብዙዎቻችን ለማግኘት የምንጥረው ብዙዎቻችን የምንመኘው በህይወታችን ውስጥ እንዲኖረን የምንፈልጋቸው ነገሮች በተለያዩ አደጉ ሀገሮችም የተለያዩ ቦታዎች ያሉ ዓለም ክፍሎች ያሉ ነገሮችን በሙሉ እነሱን ለማግኘት ወደ እነሱ ለመሄድ የምንጥረውን ነገር ክርስትና አይደግፍም ማለት ነው። ክርስትና የሚደግፈው መጀመሪያ ከእግዚአብሔር መገናኘትን ይፈልጋል፣ ከወደቅንበት መነሳትን ይፈልጋል ማለት ነው። ይሄ እንኳን በረከት እንዲኖረው የዚህ ዓለም ህይወት ማለት ነው። ስለዚህ የመጀመሪያውን ክፍል በክርስትና ትረካ ውስጥ የመጀመሪያውን ክፍል ብንመለከት እግዚአብሔር ፍጥረትን በ6 ቀን ፈጥሮ ጨርሷል። ፍጥረትን በ6 ቀኖች ፈጥሮ ጨርሷል። 7ኛውን ቀን ፈጥሯል እግዚአብሔር። ነገር ግን በ7ኛው ቀን ምንም አይነት ፍጥረት አልፈጠረም። በ7ኛው ቀን ላይ እግዚአብሔር ምንም አይነት ፍጥረቶችን አላስገኘም። የ7ኛው ቀን ምንድነው ያደረገው? እግዚአብሔር አረፈበት ነው የሚለው። እግዚአብሔር ያንን የእረፍት ቀን ነው ያደረገው።
የእረፍት ቀን ነው ያደረገው። ስለዚህ አሁን እዚህ ዓለም ላይ ያለውን ሰዎች በሁለት መንገድ መክፈል እንችላለን። በክርስትና ትረካችን ማለት ነው። በክርስትና ትረካችን አሁን ይሄን ምለው ክርስትና እንደዚህ እንደቀላሉ የፍልስፍና አይነት ስነ ስርዓት አድርጌ ሳይሆን ለሌሎችም ለማያምኑ ሰዎችም መረዳት እንዲኖራቸው ማለት ነው። መረዳት እንዲኖራቸው ነው። ስለዚህ ክርስትና ምን ያስባል? መጀመሪያ ከእግዚአብሔር ሁለት ነገሮችን ማግኘት አለበት የተሟላ እንዲሆን ማለት ነው። ወይም ደግሞ በቃ ሁለተኛውን ነገር ማግኘት አለበት ከእግዚአብሔር። የሰው ልጅ ሁለተኛውን ነገር ማግኘት አለበት። የመጀመሪያው ነገር ምንድነው? መፈጠር ነው። በእግዚአብሔር መፈጠር አንዱ የመጀመሪያው ነገር ነው። ህልውና ማግኘት፣ ህይወት ያለን መሆን፣ እያንዳንዳችን ህልውና ማግኘታችን ከእግዚአብሔር መፈጠራችን ነው የመጀመሪያው ነገር። ሁለተኛው ነገር ከእግዚአብሔር መወለድ ግዴታ ነው። በክርስትና ውስጥ ከእግዚአብሔር መወለድ ግዴታ ነው። ከእግዚአብሔር ያልተወለደ ሰው በወደቀ ዓለም ውስጥ የሚኖር ሰው ነው። በወደቀ ዓለም ውስጥ የሚኖር ሰው ነው። እረፍት የለውም። የት እንደሚሄድ አያውቅም። ከየት እንደመጣ አያውቅም። ዝም ብሎ ተፈጥሮ በፈቀደችለት መንገድ ተመላልሶ የሚኖር ሰው ነው እንጂ ዓላማ የሚያደርገው የህይወት ግብ አይኖረውም። በተለይ መልካም የሚባለውን ከዘላለም ህይወት ጋር የተያዘውን ነገር አይኖረውም ማለት ነው። አይኖረውም። በዚህችው በ70 ዓመት ውስጥ በዚህችው በስጋ ዘመኑ ላይ ብቻ ተደግፎ ይኖራል። ስለዚህ አብዛኛው የዚህ ዓለም ጥበብ እንደዚህ አይነት ሰዎች ናቸው የፈጠሩት ማለት ነው፣ የዚህን ዓለም ስርዓት። ስለዚህ በዚህ ምክንያት ክርስትና እነዚህን ሰዎች ይጠላል፣ ይቃወማቸዋል ማለት ነው። ስለዚህ 6 ቀን ድረስ ተፈጥረናል። እነዚህ 6 ቀኖች እየተመራመንም ምንም ይሁን እዚህን ዓለም የተለያዩ ጥበቦችን ምናምን እናደርጋለን። በክርስትና ዓላማ ግን ወደ 7ኛው ቀን መሻገር ያስፈልጋል። በክርስትና ዓላማ ሰንበት ወደምንለው እግዚአብሔር ወደ አረፈበት ቀን መሻገር ያስፈልጋል። ያቺ ቀን ምንድናት? ከእግዚአብሔር የምንወለድባት ቀን ናት። ከእግዚአብሔር ልጅነትን የምናገኝባት ቀን ናት። ወደ እግዚአብሔር ህልውና ውስጥ የምንገባባት ቀን ናት። አሁን ክርስትና መጨረሻ መክሊት ያደረገው ምንድነው? እግዚአብሔር ማወቅ፣ ከዛም ከእግዚአብሔር ማወቅ አልፎ ደግሞ የእግዚአብሔርን ሐሳብ መረዳት የክርስትና ትልቁ መክሊት ነው ማለት ነው።